ጥንቃቄ ስለሚፈልግ ነው። እንትን ለማለት ራሱ ይከብዳል። የኛ ቁመት ከፍ ብሎ ትንሽ ከፍ አድርጓት እስቲ። እንደሱ አየር ላይ ያዟት። አሁን ምን እየፈለክ ነው እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገርከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ካሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርደው ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል። ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን። ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ። ምክንያቱም ትንሽ እኔ እቻቸዋለሁ እዚህ ጋር ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው። ምክንያቱም በቀላል መንገድ እንዳይነሱ ከማድረግ አኳያ 5 ቦታ አለው። እነዛ ናቸው 5ቱ ለእመቤታችን ውድ ያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሀዘን ነው። የኔና እናንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ነው። ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ የታየ በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት ነው የፈጀብኝ ለመለጠፍ። በጣም ወገቤን አሞኛል እና ይሄ ነው የሚመስለው። እንግዲህ ያው እንዳልኩ ምንም ነገር ምንም ባደርግ እኔ ግራ የገባኝ ያኔ በጨረታ በተካሄደበት ሰዓት በጣም ሊከበሩ የሚገባቸው ቲክቶክ ላይ ተጽዕኖ ፈጣሪዎች እነ እህቶቼ በተለይ ሮሚ፣ ሳራና መማር እንደ ተስፊ ሌሎቹም ያኔም ቀጣይ በአልማዝ ወይ በዳይመንድ እንጠብቃለን ብለው እንደ ቀልድ አውረውተው ነበር። እንደው የእመቤታችን ፍቃድ ባይሆን ዳግም አልመጣም ነበር። እኔ ወጥቼ ነበር የራሴን ቢዝነስ ሰራ ሞክሬ ነበር። ግን እሷ የፈለገችው ነገር ስላለ ይሄን እድል ሰጣኝ። ይሄን እንድሰራ አድርጎኛል። የኔ ፍቃድ ሳይሆን የሷ የልጇ ፍቃድ ነውና ሀዘኗ ሀዘናችን ነው። መጋቢት 20 ከ8 ሰዓት እስከ 12 ሰዓት ተገኝተን እያወደስናት ለተሳሰቡም ዓላማ የምንችለውን ነገር ለማድረግ ሞክራለሁ። ይሄ ነው የሚመስለው። እንግዲህ እንዴት አገኛችሁ? በጣም ያው እንግዲህ ምን ያህል ፐርሰንቱ ነው ለመቄዶንያ ሐሳብ ያለ? እሱም ሰርፕራይዝ ባደርግ ይሻላል። ምክንያቱም ብዙ ነገር ስላለ። በጣም ጥሩ፣ ችግር የለውም። ይምጣ አንተ ጋር መጥቼ እሱን የምናደርገው ይፋ ታደርጋለህ። ሌላው ምናልባት የጨረታ መነሻው ይታወቃል? ጨረታ መነሻ የለውም። ሰዎች ለምሳሌ እንደ ማዳበሪያ የሚሰጥ ሰው አለ። ማዳበሪያ ማለት የማይችል ሰው አለ መጫረት። ለምሳሌ 5 ይመጣና ያ ይሰባሰብና ይነሳል። እንደዛ ነው ማስበው።
አንዳንዶች ሊጠይቁ ይችላሉ። ለምሳሌ አሁን ወርቁን ግድ የለም በዛ አይነት መንገድ ነው ያገኘው ሊባል ይችላል። ዳይመንዱ እንዴት ተገኘ? ዳይመንዱማ አለ እኮ እዚህ መግዛት ይችላል እኮ። ስለዚህ ዳይመንዱም ከገበያ ላይ ተገዝቶ ነው? እሱ ገበያ ላይ ገዝቼ ያው ቦታውን መናገር ካለብኝ እናገራለሁ፣ ግን ጥቅም የለውም ብዬ ነው። አሉ ዳይመንድ መሸጫዎች ደንበል ላይ ምናምን አሉ። አዎ ዞስ ካለሳል በትክክል አግኝቼዋለሁ እንዴ? ያው ዓላማና ግቡ በጣም ደስ ይላል። ካሁን በፊት በወርቅ ብቻ ነበር፣ አሁን ደግሞ ወርቅና ዳይመንድ፣ ከዛ ጎን ለጎን ደግሞ የተወሰነ ፐርሰንቱ አረጋውያኑና አእምሮ ህሙማኑን ለማገዝ ለመቄዶንያ ገቢ የሚውል እሱ ብቻ አይደለም። ወደ 17 ሌሎች ተጨማሪ ስዕሎችም አሉ። እንደ አርት ጋለሪ አይነት ነገር ነው። እንደ ኤግዚቢሽን ስሜትም አለው። እሱ ብቻ አይደለም። ቅድም ስትናገር እንደገባኝ ዝማሬ፣ ምስጋና፣ የተለያየ ሃይማኖታዊ ፕሮግራሞችም አሉ። ስለዚህ አቅም ያለው ምናልባት ይሄ ዳይሬክት ለምሳሌ አሁን እንዳልኩ ዝግ ጨረታዎች የሚባሉ አሉ። በጣም ይኖራል። አሁን ስልኬን ታስቀምጥልኝና በጣም የማይችሉ ለምሳሌ ክፍለ ሀገር ያለ ሰው መሳተፍ የሚፈልግ አለ ከበረከት። ስለዚህ ያንን እየደወሉ በዛ መንገድ በ500 ብር ያንን አድርጎ ብዙ ስዕሎች ስላሉ ጥሩ ነገር ከመጣ ጥሩ ነገር ማድረግ መስራት ይቻላል። ከኔም ካለኝ ዓላማ አኳያ ጥሩ ነገር ማገዝ ይቻላል። እሱን ነው ትልቁ ዓላማዬ ውጪ እንደሄደ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገርኛ ሊያስተምር የእሱ የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያደረገው። ከዛ አንጻር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ነው። ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የሉም። ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ ከአንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ። ያው እንግዲህ መጋቢት 20 ዝግጁ ናችሁ? ይህ ጨረታ መጋቢት 20 በዮድ አቢሲኒያ ነው የሚደረገው። ለየት ያለ ዝግጅት አለ። በፊልም ተውኔትና በስዕሎቹ የምታውቁት ሰዓሊ ጌች አሁን ደግሞ ይህንን ለየት ያለ ስዕል ይዞ መጥቷል። ዓላማና ግቡ በጣም ደስ ይላል። ቀረ የምትለው ነገር ካለ ይኸው ማመስገን የምትፈልገውማ አካል ካለ? እውነት ነው። በተለይ አንተን የምወደው ወንድሜ ብዙ ጊዜ አልፍተኛል። እውነት ለመናገር ማልፋትን ግን ወድጄዋለሁ። ማልዋሽ በዚሁ አጋጣሚ ልንገርህ። ለምሳሌ ብዙ እንድሰራ አድርገኸኛል። ሚስ እኔ ቅያሜ የለኝም፣ ግን አልደረስኩም አልበቃውም አይነት እንድል ስሜት አድርጎኛል። ስለዚህ ያንን በበጎ ሁኔታ እንቼ ፊልም ሰርቼ በተለይ እዚህ መድረክ ላይ ከምቆም ፊልምን እየናኩ ሳይሆን እመቤታችንን የሚያክል እናት ይዤ እንድቀርብ ስላደረከኝ አንተንም ከልብ ያመሰግናል። በሲኒማው እንግዲህ አልሆነም ነበር ማለት ነው በጊዜው፣ ግን አሁን እግዚአብሔር የፈቀደው ግን በዚህ እንዲመጣ ነው። የትኛው ጥሩ ነው? በመቀጠል በጣም ተወዳጅና አሪፍ ሰው ሚሊዮን ጀማል በጣም ከልብ የሆነ ሰው ነው። ለሰው ደራሽ የቤተክርስቲያን ጀርባ አጥንት የሆነ እሱንም ከልቤ አመሰግናለሁ። ለሚሊዮን ጀማል ባካችሁ በጣም ጥሩ ሰው ነው። አቶ ትእዛዙ የዮድ አቢሲኒያ ባለቤት እመቤታችን የልባቸው መሻት ትሙላላችሁ። እሳቸውም ስፖንሰር ስላደረጉኝ ከልቤ አመሰግናለሁ። ትዕግስት ግርማንም እስከዛሬ እንደ እናት ሆና ሳትለይኝ ያኔ ካወቀች ጀምሮ ስቲል ነው ያልተለየች እህቴ ናት። አመሰግናለሁ። ቴድሮስ ግሩም